ሰላም ጤና ይስጥልኝ እንዴት ናችሁ? ይሄ ቪዲዮ የዛሬ 7 ወር ነው የተቀረጸው። ዛሬ ፖስት ማደርግላችሁ ልጅቷ ሀገሯ ስለገባች ነው። ቤቷ ሳያልቅ ወንድሟ ቤትሽ አልቋል ብሏት ይው ጭቃ ገና ጭቃ እየተመረገ ነው ቤቱ። ልጅቷ ያዘዘችው አረቢያ መጅሊስ ትልቁን ቲቪ ስታንድ፣ ኪችን ካቢኔት፣ አልጋ፣ ቁም ሳጥን አዛ ባይሱዚ ጭኜ ሀገሯ ሲሄድ ገና ቤቱ እየተመረገ ነው። ከሷ ቤት ዝቅ ብሎ አንድ ቤት ተሰጠን። እቃውን እዛ ለማስገባት እያወጣሁኝ ነው ይባላል። ትልቁ ኪሳራዬ ደግሞ እኔ ቃጭኝ ሲሄድ እንደዚህ መስታወት የኢትዮጵያ መንገድ ታውቃላችሁ አይደል? አው እንደገና መስታወት ሄደን ገዝተን ነው ምን ገጥመውላ ከተሰበረብኝ ማለት ነው። ስራዬ እንደዚህ ሆኗል። አላሳዝንም? እና እባካችሁ ባሎች፣ ወንድሞች ከሚስታችሁ ይልቅ እኔን አታስደንግጡኝ። እዚህ ጋውን ሁለመናዬ ሰውነቴ እሳት ለብሷል። ከወንድሟ ተጣልቻለሁ። አላግዛችሁም ብሎናል። እንዴት ጭቃ እየመረካ አልቋል ትላታለ ብዬ እንደገና የተሰጠን ቤት ደግሞ በሩም ትንሽዬ ቤት ነው፣ የተዘጋ ቤት ነው። ከዛ ምን ላድርግ እኔ? ያለኝ አማራጭ አጥሩን በመጋዝ ቆርጠን አላግዝ ብሎን መጀመሪያ ሰድቤው አላቅላችሁም ብሎን እንደገና ጎረቤት ሆኖ ነው ወደ ይሄድነው ጅማ መስመር ነው አስቡት። እና ድጋሚ ጨነነው ወደ ሀገር ያልመለስ እንደዚህ አድርገን መጥቻለሁኝ። እና እኔ አልደንግጥ ባካችሁ፣ ከሚስታችሁ ይልቅ ከእህታችሁ ይልቅ እኔ እየደነገጥኩኝ ነውና አልደንግጥ። በእውነቴ ነው የምላችሁ። ከወንድሟ ጋር ዱላ ቀረሽ በቃ እኔ በቃ አላቅም፣ እሳት ነው የሆንኩት። ከዛ የቪዲዮ እስከዛሬ ያልፖስትኩት ልጅቷ እንዳታየው ነው ጉዷን። ምክንያቱም እዛ ብትታነቅ ራሷን ብታጠፋ እኔ ምን ልናገር ነው? ገባችሁ? ስለዚህ መታ ጉዷን ትየው ብዬ እንደነገርኳችሁ ቤቱ ትንሽ አንዳንድ ነገር ስለሚቀረው ጎረቤት አጠገብ ያለው ቤት አስቀምጬልሻለሁ አልኳት። እሷም ችግር የለውም እሺ ያለችኝ ማለት ነው፣ ምንም ነገር ሳልናገር። እና ይሄን ይመስላል ማለት ነው። አስተካክዬላታለሁ። ይሰራ ያለችው ቤት ግን ገና ጭቃ እየተመረገ ነው ማለት ነው። አረቢያን መጅሊሷ በዚህ መልኩ ቦታ እንዳይፈጅብኝ ከነማዳበሪያው ምናምን የገጠምኩትም ገጥሜ ቦታ የሚይዝብኝ እንደዚህ አስተካክዬ ግማሹን ሳልፈታ ነው ማለት ነው ትቼ የመጣሁትኝ። እና ይሄ ይመስላል ማለት ነው። ኪችን ካቢኔት ነው ይሄ የምትመለከቱት። እና ልጅቷውን ወደ ሀገሯ ከአንድ ወር በፊት ስለመጣች ነው ዛሬ ፖስት የማደርገው ይሄ ቪዲዮ ግን ቀድሜ ፖስት አድርጌው ቢሆን እዛው ብትቀር ራሷን ብታጠፋ ማን ተጠያቂ ነው? እኔው ደንግጬ እሷንም ማስደንገጥ ብዬ ማለት ነው ትቼ ነው። ስለዚህ እኔ በእውነት እየበሸኩኝ ነው። ቤታችሁን እስቲ እኔ የቃጭኝ ከመሄዴ በፊት በጎረቤት በሰው አስጠይቁ። አልቋል ወይ፣ ቀለም ተቀብቷል ወይ፣ ጅብሰም አለው ወይ ብላችሁ በጎረቤት አስጠይቁ እስቲ። በእውነቴ ነው የምላችሁ። በእውነት እኔ እየተጣላሁኝ ነው ከቤተሰቦቻችሁ ጋር እዛ ሄጄ። እኔ ተላላኪ ነኝ፣ አድራሽ ነኝ፣ ግን እየተጣላው ነው በቃ። እኔ ደግሞ ስጣላ ስናደድ በቃ ማረገውን አላቅም። በእውነት ስበብ ውስጥም እንዳልገባ አንድ ቀን እውነቴን እምላችሁ ስበብ ውስጥ እንዳልገባ። እና ይሄ ይመስላል ማለት ነው። ልመለስ ነው በቃ። ይሄ ወልቂጤ በዛው በመንገዱ ስመጣ ወልቂጤ ላይ በጣም አስደምሞኝ ነው የምትመለከቱት። አደባባይ በጣም ደስ ይላል። እንሰት በመሃል ላይ የእንሰት ቅርጽ ያዘው በፕላስቲክ የተሰራ በቃ ደስ ሲል እንዴት ደስ እንደሚል ብታይ በቃ ደስ አለኝ። ወልቂጤ ላይ ነው ያለው ይሄ አደባባይ። እና ወደ ጉብሬ መስመር ነው ምን ሄደው፣ ከዛ ወደ ቡታጀራ ነው ማለት ነው ምቆሰው። የዛሬ 7 ወር የተቀረጸ ቪዲዮ ነው ዛሬ ፖስት ማረጋላችሁ። ምክንያቱም ልጅቷ እንዳታየው ብዬ ነው። ነገር ግን ጎረቤት እንዳስቀመጥኩት ሁሉ ነገር በቪዲዮ አሳይቻታለሁኝ ያስቀመጥኩበቱን። እሷም ይሁን ችግር የለውም አዎ በላኛለች። የሷ ቤት ግን ያው እንዲ ምንም ነገር ኢንፎርሜሽን አልሰጠዋትም ማለት ነው።